ሰላም ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ ደግሞ አንዳንድ ነገር እንወያይ። አዳዲስ ወደ አረብ ሀገር የምትመጡ እህቶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። የኔ ውዶች በያላችሁበት ፈጣሪ ይጠብቃችሁ፣ አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። የኔ ወዶች ሀገራችንን ሰላም ያርግልን። ኢትዮጵያ ሀገራችንን ሰላም ያርግልን። ያሰብነው ተሳክቶ በሰላም ወደ ሀገራችን ገብተናል። ወይ ሀገራችንን ሰላም አድርጎን በፍቅር በሰላም የምንኖር ያርገን። እህት ወንድሞቼ በስደት ላይ ያላችሁ እንዲሁም ላይክ ሰብስክራይብ እያደረጋችሁ እኔን እህታችሁን አበረታቱኝ። ያው ቪዲዮ ባይጠቀማችሁም አይጎዳችሁም። ላይክ እያደረጋችሁ አበረታቱኝ የኔ ወዶች። እና ዛሬ ምን ልል ነበረ የሆነ ማለት እኔ የሚያሳልፍኩን ነገር ስለሆነ እርግጥ ይሄን ነገር ብዙ ሰው ይለዋል፣ ብዙ ይወራል፣ ግን ሁላችንም ተግባራዊ አናደርገውም። አንዳንዴ ያው ከባድ ነው። ምን ልበላችሁ፣ ወደ ስደት ለመምጣት ስንፈልግ ማለት ነው የሚታየን አረብ ሀገር መምጣት ብቻ ነው። ግን ብዙ ጉዳቶች እንዳሉት እነዛ ነገር አይታዩንም። ከክፍለ ሀገር ስንመጣ በአብዛኞቻችን ልጆች ማለት ነው በሁለት በሶስት ደላላ ነው የምንመጣው። እንደዛም ሆኖ እኮ ደላላው ቤዛሽ መጥቷል ሲለን ብቻ እንመጣለን። ግን እንደዛም ሆኖ የኤጀንሲውን ቢሮ አናቅም፣ የኤጀንሲውን ቁጥር አናቅም። የእውነት ይሄ ትክክል መንገድ አይደለም። አሁን አዳዲስ የምትመጡ እህቶቼ አይደለም በእንደዚህ መተን በህጋዊ እንኳ በስነ ስርዓት ኤጀንሲ ቁጥርም እንኳ ይዘን የምንሞተው እኛ ነን፣ እንደመወዝ የምንቀማው እኛ ነን። የሌላ ዜጋ አንድም እንደዚህ የሚደረግ የለም። ግን ቢሆንም ምን ልላችሁ ነው የፈለኩት እዚህ ጋር ስትመጡ ፓስፖርታችሁን ኮፒ አድርጉት። ፓስፖርታችሁ ኮፒ ቁጥሩ አለ አይደለም? እሱ ኮፒ አድርጋችሁ በቃ የሆነ ለቤተሰብ መስጠት አለባችሁ። እናንተ ስደት ላይ ስትመጡ የሚፈጠረው ነገር አይታወቅም። ቤተሰብ ያንን ኮፒ ለቤተሰብ እና ደግሞ ስደት ላይ ቀደም ብሎ ያለ እህት ወንድም ካላችሁ ያንን ኮፒ ለነሱ በትኑት። ሁለተኛ አዲስ አበባ ስትመጡ መደላላ ቢሆንም የኤጀንሲውን ቢሮ ማየት አለብን በሉ። በቃ ኤጀንሲውን ቁጥር መያዝ አለባችሁ። የቢሮውን ቁጥር ይለጠፋል፣ በሩ ላይ ምናምን ይለጠፋል በብዛት። ያንን ቁጥር መያዝ አለባችሁ፣ ውስጥ ላይ ማለት ነው። ያንን ቁጥር መያዝ አለባችሁ። ያንን ቁጥር ለቤተሰብ መስጠት አለባችሁ። ሁለተኛ እንደገና በስደት ላይ ያሉ እህት ወንድሞች ቀደም ብለው ያሉ ካሉ ደግሞ ያንን ቁጥር ለነሱ ሼር ማድረግ አለባችሁ። እናንተ መጣችሁ እንኳን እዚህ ስልክ መደወል ባይመቻችሁ፣ ስልክ ባይሰጣችሁ፣ ቤተሰቦቻችሁን ለማግኘት በጣም ቢከብዳችሁ አዲስ አበባ ያለው ኤጀንሲ ይከሰሳል። አዲስ አበባ ያለው ኤጀንሲ ይከሰሳል። ለምን? ስልክ ቁጥሩን ይዛችኋል፣ የቢሮ አድራሻ ያላችሁ፣ የት እንደሆነ ይህን በደንብ ቸክ አድርጋችሁ መምጣት አለባችሁ። ምክንያቱም ስደት ላይ ስንመጣ ሁሉም ነገር እንደጠበቅነው አናገኘውም። ቤተሰብ ሁሉም ነገር የሆነ እኛ እንዳሰብነው ላይሄድልን ይችላል። በዛን ሰዓት ግን እናንተ እዚህ መጣችሁ ስትጠፉ የደላላ ቁጥር ብቻ ከያዛችሁ ምንም ጥቅም የለውም። ደላላው ስልኩን ሊያጠፋው ይችላል፣ ሴም ሊቀይር ይችላል። በዛን ሰዓት ግን ማን ነው የሚጎዳው? እናንተ ናችሁ የምትጎዱት። እዚህ ጋር መጣችሁ ብዙ ነገር ደሞዝ የምንከለከለው እኛ ነን፣ የምንመታው እኛ ነን። እንኳን አይደለም እንደዚህ ሆኖ ያው ታውቃላችሁ ብዙ ነገር አለ። ግን ቢሆንም ያ እንዳለ ሆኖ ጥንቃቄ ማድረጉ ለእናንተ አይከፋም። አዲስ አበባ ያለውን ኤጀንሲ ቁጥር መያዝ አለባችሁ። አካባቢ የትና የት ቦታ እንደሆነ እሱን ነገር ይዛችሁ መምጣት አለባችሁ። እናንተ ይዛችሁ መጣችሁ ባይመቻቻችሁ እህት ወንድም ካላችሁ ስደት ላይ ቀደም ያሉ ለነሱ ሸር አድርጉላችሁ። ቤተሰብ ጋር አስቀምጣችሁ እንቶሎ ይዛን የኤጀንሲውን ቁጥር ሁሉንም ነገር ለምን መሰላችሁ? እዚህ ጋር ያያችሁ ነው የሰማችሁ ነው። ስደት ላይ ስትመጡ ደግሞ ጀግናና ደፋር ሆኑ። በቃ የሆነ እንደዚህ በጣም አንገታችሁን ድፍት አታርጉ። ስራ አትስሩ ያልኳችሁ አይደለም። ስራችሁን በአግባብ ስሩ። መስራት ያለባችሁን ነገር ስሩ። መብትና ግዴታችሁን ወቁ። ደመወዝ መጠየቅ ካለባችሁ ደመወዛችሁን በአግባቡ ተቀበሉ።
እርግጥ ከአሁንም በፊት ቪዲዮ ሰርቻለሁ። የ2 ወር የ3 ወር ደሞዝ አታጠራቅም በፍርሃት ማለት ነው። አዲስ የሚመጡ ልጆች ናቸው ማለት ይሄን ነገር እኛም ስላለፍንበት ነው። አላህን ፈርተው ነው እንጂ አንዳንዶቹ አሳውሰው ያኔ ደሞዛችን ሰዓት ምናምን የሚሰጡን ተናግረን ራሱ ደሞዝ የማይሰጡ አሉና ያ ደሞዝ የአንድ ወር ደሞዝሽ ካልተሰጠሽ ብዙ አታጠራቅም። እዚህ ጋር ደግሞ ዋናው ልነግራችሁ የሞከርኩት እኔ የመጣሁበት ቪዲዮ ልሰራ እንትን ያልኩት ፓስፖርታችሁን ኮፒ አድርጋችሁ የፓስፖርታችሁን ቁጥር ስደት ላይ ቀደም ብሎ እህት ወንድም ካላችሁ ለእነሱ ላኩላችሁ። ቤተሰብ ጋር ደግሞ የፓስፖርታችሁን ኮፒ ፎቶ ታነሱና ቁጥሩ አለ አይደለም፣ ከፎቶአችን በታይ እኮ አለ ፓስፖርት ስናወጣ፣ እሱን ደግሞ ለቤተሰብ መስጠት አለባችሁ። ሁለተኛ ደግሞ በትልቅ ያኔ እኔ እውነት ልነግራችሁ የምፈልገው የኤጀንሲውን ቁጥር ኤጀንሲው የት አካባቢ እንደሆነ የት እንዳለ ይሄን ነገር ይዛችሁ መምጣት አለባችሁ። ስደት ላይ ስትመጡ ብዙ ነገር ያጋጥማችኋል። ሁሉም ነገር እንደጠበቃችሁት አይሆንም። እናንተ ብትጠፉ ቤተሰብ ያፈላልጋችኋል። ያንን ኤጀንሲ ሂዶ መክሰስ ይችላል። ያ ኤጀንሲ ደግሞ እዚህ ጋር ሳውዲም ሆነ ዱባይ ያላችሁበት ቢሮ የላካችሁን ቢሮ ስለሚያውቅ እሱ ማንቁርቱን ሲያዝ እሱ ደግሞ እዚህ ያለውን ሰው ማንቁርቱን ይዘዋል። ስለዚህ ይሄንን ነገር አድርጉ እህቶች። ዝም ብለን እንደ በግ እየተገፋን እየመጣን ብዙ ጥቃት እየደረሰብን ነው። በጣም ብዙ ነገር እየሰማን ነው። በጣም ብዙ የምንሞተው እኛ ነን፣ ደመወዝ የምንቀማው እኛ ነን። እኛ ኢትዮጵያውያኖች ብቻና ብቻ አንደኛውን ቤተሰባውን ስትቆይ ስልክ አልደወለችም ልጄ እንዳላለችም። በአብዛኛው የክፍለ ሀገር ሰው አዲስ አበባ መጥቶ ውጣ ውረድ ምናምን ያኔ ከባድ ሊሆን ይችላል። ግን ደግሞ ቢሆንም የፓስፖርታችሁን ቁጥር ግዴታ ቤተሰብ ጋር ጥላችሁ መምጣት አለባችሁ። የኤጀንሲ ቁጥር፣ የቢሮ የት እንደሚገኝ የት አካባቢ እንደሆነ ግዴታ ነው ይሄ። እሱ የሚጠብቀው ሁሉንም ነገር የሚያስተካክለው አንድ አላህ ነው። ግን ቢሆንም ደግሞ ጥንቃቄ ማድረግ አለብን። እኔ ከራሴ ተሞክሮ ነው የምነግራችሁ። እኔ አሁን መጥቻለሁኛ፣ ግን አላህ ረዳኝ። የኤጀንሲ ቁጥር አላቅም፣ ቢሮ የት እንዳለ አላቅም። ደላላ መጥቶልሻል አለኝ፣ መጣሁኝ። ግን በዚህ መንገድ አትምጡ። በደላላ እንኳ ብትመጡ እኔ አሁን ባቅ የዛን ሰዓት አሁን እኔ ባቅ ኤጀንሲው የት ነው ብዬ ቁጥር ጠይቄ ይዤ መጣ ነበር። ግን አላወቅኩም፣ መጣሁኝ። ግን ደግሞ አላህ ክፉ ላይ አልጣለኝም። አልሐምዱሊላህ። ያኔ ደግሞ ዜና አልተቀማውም፣ ምን አላልኩም። አልሐምዱሊላህ። በአብዛኛው ግን እንደዚህ የሚረገጡ ልጆች አሉ። ይሄን ነገር ደግሞ እኛ ማስተካከል አለብን። እናንተ ስትጠፉ ደሞዝ ሳትሰጡ ስትከለከሉ መቼም ለ3 ወር ለ4 ወር ስልክ ደውላችሁ ቤተሰብ ካላናገራችሁ ልጄ ምን ሆነች ብሎ ያ ሰው ማሰቡ አይቀርም፣ መፈለጉ አይቀርም። ግን በዛን ሰዓት የኤጀንሲ ቁጥር ውስጥ እዛ ቤተሰቦቻችሁ ጋር ካለ ቤትም ብሎ ቤትም ያፈላልጋችኋል። ግን እዚህ ሙተን እንኳ ማለት ነው ሙተን እንኳ ልጅ አረብ ሀገር ሄዳ ነበር ቀረች የሚባል በጣም ብዙ ነን። ብዙ ቤት ይቁጠረው። ሙተን እንኳ ሬሳችን ወደ ኢትዮጵያ የማይገባ መሞታችን እንኳ ሳይታወቅ እንዲሁ ተድበስብሶ የምንቀር በጣም ብዙ አለን። እና ይህን ነገር ለማድረግ የፓስፖርት ቁጥራችሁና የኤጀንሲ ቁጥር ግዴታ ነው እላችኋለሁ ቤተሰብ። እንደዚህ እያደረግን ቢያንስ የምንችለውን የአቅማችንን ያህል መሞከር አለብን። አላህ ነው የሚያግዘን። አላህ ነው ሁሉንም ነገር የሚያስተካክለው አዋቃለሁ። ግን ደግሞ ቢሆንም አላህ አለን ብለን አስፋልት ላይ ብንተኛ መኪና ይሄድብናል እንጂ መኪና ዝም ብሎ እናያልፍም። ምክንያቱም አስፋልቱን ዘግተን ነው የተቀመጥነው። ወይም አስፋልት ከዘጋንበት ያው መኪና መሄዱ አይቀርም እኛ ላይ በምሳሌ ማለት ነው። ስለዚህ አላህ አለን ብለን ዝም ማለት የለብንም። ስንመጣ ይሄን ነገር ጥንቃቄ ብናደርግ አሪፍ ነው ላለውኝ የኔ ወዶች። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እህታችሁን አበረታቷት። ውድ የሀገሬ ልጆች ያው አበረታቱኝ።
ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ያው ከትንሿ እኔ ያው አውቄ አይደለም ግን ያው እኔ ላይ ስለደረሰ ነው። እኔ አሁን አላቅም በደላላ ነው የመጣሁት። በደላላ መጥቼ ግን የኤጀንሲ ቁጥር የት ነው አላልኩም። ምን አሁን የዛን ሰዓት እኔ የሆነ ነገር ቢደርስብኝ እሱ ስልኩን ያጠፋል። ማንም ያን አሁን እኔ ማንም አይፈልገኝም። ምክንያቱም ለቤተሰብ ምንም ነገር የተውኩት የለም። ፓስፖርቴን ምንም ነገር አላቅም። የፓስፖርት ቁጥሬን እንኳን አላቅም ብላችሁ ታምናላችሁ? አላቅም። የፓስፖርት ቁጥሬን እንኳን አላቅም። ግን ደግሞ አሁን ላይ ጥንቃቄ ማድረግ አለባችሁ። በቃ ጥንቃቄ አድርጋችሁ መምጣት ነው ያለብን። እንግዲህ ሀገራችንን ሰላም ያድርግልን የኔ ወዶች። እናንተም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ከምንሰማውም ከምናየውም አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን እላችኋለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ውድ የሀገሬ ልጆች ቪዲዮ ባይመቻችሁ እንኳን ቪዲዮ ነውልኝ አግዙኝ፣ ደገፍ አድርጉኝ እላችኋለሁ። ያው ያለ እናንተ ማንም የለኝ የኔ ስደተኛ እህቶቼ እና በያለንበት አላህ ይጠብቀን፣ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።